ለ40 ዓመታት ያህል ብቻውን የኖረው ሲኢኦ በመጨረሻ የልቡን ሴት አገኘ። ነገር ግን እሷ በጣም ለሚያከብረው ወንድሙ ህይወት ማለፍ ተጠያቂ ትሆናለች ብሎ ፈጽሞ አልጠበቅም ነበር። ልጅቷ ምንም ስህተት እንዳልሰራችና ቢላውን የነቀለችውም ደሙን ለማቆም ብቻ እንደነበር በጭንቀት ብታስረዳም ወንድሙ ከመሞቱ በፊት እሷን እያመለከተ መሞቱ ግን ዋና ስራ አስፈጻሚው ተጠያቂዋ እሷው እንደሆነች እንዲያምን አደረገው። ብዙም ሳይቆይ የቺያንግ እናት ዜናውን ሰሙ። የታላቅ ልጃቸው መሞት ከፉኛ ሰበራቸው። እውነተኛዋ ወንጀለኛ ሲላ ግን በውስጧ በደስታ እየፈነጠዘች በውሸት ስታለቅስ አጠገባቸው ቆማ ነበር። በሌላ በኩል የሞተው ወንድሙ በምስጢር ያገኛት የነበረችው ሴትም መሞቱን በዜና ሰማች። በሽኝት ስነ ስርዓቱ ላይ ተገኝታ ለመጨረሻ ጊዜ ልትሰናበተው ብትፈልግም ሲላ ግን አግኝታት ከአካባቢው አባረረቻት። ከፖሊስ ምርመራ በኋላ በቢላው ላይ የተገኘው የጣት አሻራ የሽሎንግና የዳሻን ብቻ ሆነ። በልቡ ትንሽ ተስፋ አድርጎ የነበረው ቺያንግ አሁን ግን የሽሎንግ እጅ እንዳለበት ከማመን ውጪ ሌላ አማራጭ አልነበረው። በዚያ ሰዓት የሽሎንግ አባት የሚያሳስበው ነገር ቢኖር ይህንን ሁሉ ለሽማግሌው ሰውዬ እንዴት እንደሚያስረዳ ብቻ ነበር። የፍርድ ሂደቱ ከመጀመሩ በፊት የሽሎንግ አባት ዳሻንን እቅፍ አድርጎ በመምሰል በጆሮ ጥፋቱን በሙሉ በራስ ላይ ካላደረግ ሽማግሌው ሰውዬ መላው ቤተሰብህን ያጠፋዋል ሲል በሹክሹክታ አስጠነቀቀው። ዳሻንም እንደተባለው ከማድረግ ውጪ ሌላ ምርጫ አልነበረው። በዚህ ምክንያት ሽሎንግ በፍርድ ቤት በነጻ ተለቀቀች። ቺያንግ በዚህ ውሳኔ ጨርሶ አልተደሰተም። ለወንድሙ በራሱ መንገድ ፍትህ ለመስጠት ወሰነ። በመሆኑም ሰዎቹ የሽሎንግን ቤተሰቦች እንዲያዘናጉ ካደረገ በኋላ ራሱ ወደ መታጠቢያ ቤት በመሄድ ሽሎንግን በኃይል ወስዶ በግዙፉ መኖሪያ ቤቱ የዕቃ ማከማቻ ክፍል ውስጥ ዘጋባት። ሽሎንግ በገዛ ፈቃዷ ጥፋቷን ካላመነች በስተቀር ሊለቃት አልፈለገም። ሽሎንግ ንጹህ እንደሆነችና ምንም እንዳልሰራች የምትወደውም እሱን ቺያንግን ብቻ እንኳን እንደሆነ ደጋግማ ብታስረዳውም ቺያንግ ግን በልቡ ያለውን ፍቅር አፍኖ በሩን ዘግቶባት ሄደ። የቺያንግ እናት ይህንን ባወቁ ጊዜ ለታላቅ ልጃቸው በራሳቸው እጅ ለመበቀል ወሰኑ። በመሆኑም በሌሊት ቢላ ይዘው ወደ ዕቃ ማከማቻ ክፍሉ በመምጣት የሽሎንግን ህይወት ለማጥፋት ሞከሩ። በዚህ ወሳኝ ቅጽበት ቺያንግ ደርሶ እናቱን አስቆማቸው። እናቱ በዚህ ድርጊት ምክንያት የራሳቸውን ህይወት እንዲያጡ ስላልፈለገ ሽሎንግ ጥፋቷን አምና በህግ ፊት እንድትቆም ለማድረግ መንገድ እንደሚፈልግ ቃል ገባላቸው። በዚህ መሃል ሲላ የራሷን እቅድ መተግበር ጀመረች። ልቧ እንደተሰበረ በመምሰል ከዚህ ቤተሰብ መውጣት እንደምትፈልግ ተናገረች። ባሏን ካጣች በኋላ በዚህ ቤት ውስጥ መኖር ምንም ትርጉም እንደሌለውና ባሏን የገደለችውን ሴት እያየች በአንድ ጣራ ስር መኖር እንደማትችል ገለጸች። የቺያንግ እናት እንድትቆይ አጥብቆ ቢለምኗትም እሷ ግን ለመሄድ ቆረጠች። የሁለቱ ቤተሰቦች ቀድሞ የንግድ አጋሮች የነበሩ ሲሆን የሲላ ወላጆችም ቀድሞ ስላለፉ የቺያንግ እናት እንድትይ ጨርሶ አልፈለጉም። እንደ ባህሉ ከሆነ እሷ የባሏን ወንድም አግብታ በዚሁ ቤተሰብ ውስጥ መኖር ትችላለች። እናም የቺያንግ እናት እንድትቆይ ከፈለጉ በእርግጠኝነት ከቺያንግ ጋር እንዲጋቡ ያደርጋል። ይህ ደግሞ ሲላ ልታሳካው የፈለገችው እውነተኛ ዓላማዋ ነበር። ልክ ሲላ እንደጠበቀችው የቺያንግ እናት እሷን ለማስቀረት ይህንን ሐሳብ አነሱ። ሲላም ወዲያውኑ ድራማዋን በመቀጠል ይህ እንዴት ሊሆን ይችላል? እኔ የምወደው ታላቁን ወንድም ነበር፣ ቺያንግን ደግሞ እንደ ታናሽ ወንድሜ ነው ማየው በማለት እምቢተኛ መሰለች። ሆኖም ግን የቺያንግ እናት ካግባቧት በኋላ ሳታቅማማ የተስማማች በመምሰል እሺ አለች። በመቀጠልም የቺያንግ እናት ውሳኔውን ለቺያንግ ነገሩት። ቺያንግ ይህንን ሲሰማ በጣም አስቂኝና የማይመስል ነገር ሆኖ አገኘው። ወንድሙ ገና አሁን ማለፉ መሆኑንና እንዴት እንዲህ ያለ በደል በሱ ላይ እንደሚፈጽሙ ጠየቀ። ነገር ግን የቺያንግ እናት አቋማቸው ጠንካራ ነበር። ሲላን በሚገባ መንከባከብ ለወንድሙ ክብር መስጠትን ያህል እንደሆነ ነገሩት። ለጊዜው ቺያንግ እናቱን እንዴት ሐሳባቸውን እንደሚያስቀይራቸው ግራ ገባው። ሽሎንግ ጥፋቷን እንድታምን ለማድረግ ወደ ወንድሙ መቃብር ወስዶ በፊቱ እንድትጸጸት አስገደዳት። እሷ ግን አሁንም ምንም እንዳልሰራች ተናገረች። በመቀጠልም ወንድሙ ወደ ሞተበት ቦታ ወስዶ በሚገባ እንድትመለከት ነገራት። ሽሎንግ ግን አሁንም የማንንም ህይወት እንዳላጠፋችና ካላመናትም እሷን መግደል እንደሚችል ነገረችው። ቺያንግ ምንም አልተናገረም። ወደ ቤት ከተመለሰ በኋላ ለእናቱ ሲላን ለማግባት መስማማቱን ነገራቸው። የቺያንግ እናት ወዲያውኑ ወደ ውስጥ ገብቶ ለሲላ ዜናውን ነገሯት። ሲላ ይህንን ስትሰማ በደስታ ልትፈነዳ ምንም አልቀራትም። ቺያንግ ሽሎንግን ከነበረችበት አስወጣት። ሁለቱ ወደ ቤት ሊገቡ ሲሉ ያቺ ወንድሙ በሚስጥር ያገኛት የነበረችው ሴት ከልጇ ጋር መጣች። ቺያንግ ግራ በመጋባት እነማን እንደሆኑ ጠየቀ። ሴትየዋም ያ የሞቶ ታላቅ ወንድሙ የልጇ እውነተኛ አባት መሆኑን ነገረችው።